ሰውየው ጠዋት ወደ ስራ ሲሄድ ሚስቱ የረሳውን ነገሮች በሙሉ ታስታውሰዋለች። አንዳንዴ የመኪና ቁልፍ፣ ሌላ ጊዜ መንጃ ፍቃድ መጣሉንም ትነግረዋለች። ብዙውን ጊዜ ግን ሞባይሉን ትቶ እየሄደ ጠርታ ትሰጠዋለች። በቃ አረጀ ማለት ነው እያለችም ታፌዝበታለች። እንዲህ የሷ መቀለጃ ሁኝማ መቀጠል አልችልም ብሎ ለችግሩ መፍትሄ ለማበጀት ቆረጠ። ከዚህም በፊት የሚረሳቸውን ነገሮች አንድ በአንድ በዝርዝር ማስታወሻ ደብተር ላይ አሰፈረ። ጠዋት ከእንቅልፉ ሲነቃ ማስታወሻ ደብተሩን ከፍቶ የጻፋቸውን እቃዎች መፈተሽ ጀመረ። ምንም የረሳው ነገር እንደሌለ ሲያረጋግጥ በፈገግታ ታጅቦ ቤቱን ለቆ ወጣ። የድል ስሜት ተሰማው። መኪናውንም አስነስቶ ገና ከመንቀሳቀሱ ባለቤቱ እንደወትሮ ደወለችለት። እባክሽ ዛሬ አንድም የረሳሁት ነገር የለም፣ ከስራዬ እንዳታስተጓጉኝ ሲላት፣ እሷም እንዲህ አለችው፣ እባክህ ዛሬ እሁድ ነው፣ ስራ የለም፣ ወደ ቤት ተመለስ አለችው። የዋሰ አለና ሀገርን አትልቀቅ ይሉታል። እንዲህ ነው።